ስሜ ጳውሎስ ሴባና ይባላል። እድሜ 35 ነው። እኔ በዛን ጊዜ አንድ ቀን በጣም ማስተዋወሰው ጊዜ ከዚህ በኋላ የኔ ኑሮ ለምንም እኔ አልሆንም ውጤትን ከሰማ በኋላ ነው ኤችአይቪ ፖዚቲቭ መሆኔን ከሰማ በኋላ በእውነት ነው የሚነግረው። መድኃኒት ጠጥቼ ሞታለሁ አልኩት። የአይጥ መርዝ ወይ ማላቴን ገዝቼ እመጣለሁ ብዬ ወደ ፋርማሲ ሄጄ እሱም ደግሞ ተጨማሪ ኃጢአት ይሆንብኛል ብዬ ለመግዛት ከጠየቅኩ በኋላ እንደገና ምን እንደሆነ አይምሮዬ ላይ መጥቶ ተመልሼ ወደ ኋላ አንድ ጊዜ አጎቴንም ጭምር አንድ ጊዜ የሰላም ይተሉ አሉ ሰበሰብኳቸውና በደም ውስጥ ኤችአይቪ አለብኝ መርዳት የምትችሉትን ይረዱኛል እኮት ከዛ ግማሹ ሱሪ ገዛ ግማሹ ኮት ገዛ ግማሹ ጫማ ገዛ እቴ በሆቴላችን ምግብ ዝም ብለ መተብላሉኝ እሻልኩት በቃ ግን ብዙ ዘመዶች ይያሉ እኔ አንድ ክላስ አጥቼ እንዲህ ሲቸገር ማንንም የሌላቸው ሰው እንዴት ይቸገራሉ አንድ ሁለት ሰው አገኘሁት 3 ሆነን ከባለቤቴ ጋር 4 5 ይሆነን 6 ሆነን ማህበር አቋቋም ኤችአይቪ ፖዚቲቭ የሆነ ሰው መጀመሪያ ራሱን ነው የሚያገለው ራሱ በራሱ ዋናው ነገር ራሱን አለማግለል እኔ አልጠቅምም እኔ ዋጋ የለኝም እንዳይል ከዛ በኋላ ወደ ህብረተሰቡ ቢወጣ የትም ሄዶ ቢያስተምር ደስተኛ ይሆናል። ለምሳሌ ተመስገን አሁን ምንድነው የሆነው ሆስፒታል ሄዶ ሲመረመር ኦቶና ሆስፒታል ነው የተመረመረው መጥቶ ለማንም አልተናገረም አልጋው ላይ ተኛ እኛ ሄደን ደርሰን እንደማይሞት መድኃኒት ከጀመረ ጤናማ እንደሚሆን እንደኛ መኖር እንደሚቻል ሁሉ ስንነግራ በጣም ደስ አለው። ከዛ በኋላ እንደገና ወደ ህይወት መኖር እየጀመረ ጤናማ ሰው ሆነ። አሁን ወደ መስራት ደረጃ ደረሰ። ይሄ ነው በቃ እሱ ብቻ አይደለም ሌሎችም ብዙ አሉ። እኔ በጣም ደስተኛ የሆንኩበት ዋናው ምክንያት አንደኛ የታመሙ ሰዎች እንደገና ካልጋቸው ተነስቶ እንደገና መኖር ሲችሉ እንደገና ይሞታሉ የተባሉ ሰዎች ሳይሞቱ እንደገና ልጆቻቸውን ለማሳደግ ሲበቁ ከዚህ የሚበልጥ ደስታ የለም ብዬ ነው እንስራ መሰረ ሰርተን መብላት እንደሚቻል ጥገኛ ያለው ኤችአይቪ ስላለብኝ ሰርተን መብላት እንደምንችል መለወጥ እንደምንችል እኔ በራሴ በኩል ማቀደው ብዙ ነገር አሁን የኔ ልጆች አድጎ ትልቅ ሆኖ አይችልም ሞት የሚመኙና ተስፋ ማድረግ ወይ እንጂ ሞታለሁ አንድም ቀን አላስብም ረስቻለሁ እንደሆነ ኤችአይቪ